ዳውስ ተረት ነው ማለት ልብስ ስለቆሸሸ ጓደኛዬ ነበርኩ። ምን ሆነ ነው አንተ? በዚህ ልብስና በዚህ ሰላም ለማለት ትመጣ? እኔ እናት በጣም ይቅርታ። ዝባያቺ በቃ እየሰሙን አይደለም። ዝም ብለን ወርደን የሆነ ነገር እየተጠቀምን አይሻልም? በጥሩ ምን አይነት መከራው ከሰማ በአበው ተረት ገንዘብ የሚገኘው በሀያ በአርባ ዓመት ለአንድ አለችኝ እማታስባ በፍቅርሽ ስገባ ስመኝ ስማተ ናስ ያንን ጎማየው ስትጠሩ አሰሙም ደግሞ እሺ መጣሁ እንዴ ጓደኛዬ አንተ ነህ? ሂድ ወደዛ ያማል። ምን ነው ምን ሆነ ነው አንተ? በዚህ ልብስና በዚህ ሰላም ለማለት ትመጣ? ነባሩን ሽረው በአዲስ ሲተኩ ልብስ ስለቆሸሸ ጓደኛዬ ነበርኩ። ዛሬ እውቅናና ገንዘብ አለያየን እንጂ ዳውስ ተረት ነው ማለት ሁሉንም ዳውስ ተረትን ተውና ሂድና ስራው ሲታወርቱ አሰሙ የቶሎ አትመጡ አስተካክላውን የጠላሁት እንዳይደርስብኝ ስለዚህ ነው ልቤ የሚሰጋው ያንዳንዴ እንደሚያደርጋቸው አሳቡት እኔ መክኖ እሸት እንዳይሆን ህልሜ ስሜት ምን ይምጣላችሁ? ለኔ ሽቆ አንቺ ምንድነው የምትጠጪው? ላንቺ ምን ቡና አይደለም ሌላ ነገር ታዘዥ እንጂ እዚህ መንገድ ላይ እኮ ጥሩ አይደለም። እሽግ ነገር ተጠቀሚ እንጂ ቢያምሽስ? ኧረ ችግር የለውም እኔ ቡና ነው የምጠጣው። እሺ ካልሽ አምጪላት። ሞንጎ አበረሰናይ ውሽተይ ፊናት ኮይኑ ልበይ ተቃጽዩ ነይ 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 ምንድነው የብርጭቆ በስርዓቱ ጠቡት አንሺው። ኧረ የታጠበ እኮ ነው ወንድሜ። እሺ ነው ሰጂ እያልኩሽ እኮ ትንጉደት አንቲ ጽብውቲ ብሎ ሀቅት ግድ ብሎ ነው በቃ እንዳገኙ ስርዓቱ እንኳን የላቸውም። ናሞይቱ መርተ ተወርየ ብእጽፍን ዓጸፋ ሰኩኾነ ልክየ አብራዋን ጽብባ አንቺ ያምሻል እንዴ? ጤና የለሽም? እያየሽ አትቀጭም ጀንባራ። ወይኔ እኔ እናት በጣም ይቅርታ። ዝባያቺ